እኔ የምላችሁ እዚህ አረብ ሀገር ያለኑ ሴቶቹ ወንዶቹም ወንድም እህቶቼ ሁሉንም በስደት ዓለም ያለኑ እኔ እንጃ በጣም የምናሳዝነው። አንዳንድ ጊዜ ሳስበው እንደዚህ ተቃጥለን እንደዚህ ውሃ በሆነ እንደዚህ ላባችን ጠብ ብሎ እኔ እንጃ። አንድ ወንድማችን ምን አለ፣ እኔ እዚህ አረብ ሀገር መጥቼ የኖርኩበት እድሜ አይቆጠርም አለ። እኔ የምሬን ነው። የኔም አይቆጠርም። እኔም አልቆጥሩም እንዴ እኔ አልቆጥሩም። እኔም አልቆጥሩም። እድሜን አልቆጥሩም። እንደዚህ የአረብ ሀገር መጥቼ የኖርኩበት እድሜ ኧረ አይቆጠርም እንዴ። ለምን እንደው የምቆጠረው እንዴ? እኔ አሁን እዛ ሀገር የነበርኩ ጊዜ 22 ዓመቴ ነበረ። አሁንም 22 ዓመቴ ነው እንዴ ከመጣሁ እስከ ዛሬ። አይቆጠርም። እዚህ የኖርኩበት በጭራሽ አይቆጠርም። መቆጠር የለበትም። አትቁጠሩ። እኔ አንዳንድ ጊዜ እዚህ አረብ ሀገር ያለነው እህት ወንድሞቼ እዚህ መጥቶ እኔ እኮ እዚህ ከመጣሁት 5 ዓመት ሆኖኛል፣ 6 ዓመት ሆኖኛል፣ 7 ዓመት ሆኖኛል እዚህ ሀገር ከመጣሁት ይላሉ። እንዴ እዛ እድሜያችሁን እዛ ላይ ተጨምራችሁ አትቁጠሩ። እዚህ 7 ዓመት 8 ዓመት ብትቆዩ አትቁጠሩ። አንዴ ላይ ተጨምሩ። ይሄ ለብቻ የአረብ ሀገር የሰራንበት ለብቻ ይሄ ኦቨርታይም ነው እንጂ ከኛ እድሜ ጋር አይቆጠሩም። አሁን እንዴት መሰላችሁ? አሁን እድሜያችን ላይ ስንጨምር ኢትዮጵያ የነበርንበትና እዚህ መተንበት የሰራነው አንድ ላይ ሲጨምር ኦቨር ይሆናል። ታዲያ እድሜያችን ዝም ብለን ጨርሰናል ብለን ለምንድን ነው የምንቆጨው? እንደ ኢትዮጵያ የሰራንበት እኮ ያላሳለፍንበት እኮ ላይፍ አለው። እዚህ ሀገር ግን ምንም ላይፍ አላሳለፍንበትም። ለምንድን ነው ታዲያ እዚህ ሀገር የስደት ቤት የዓለም ቤት እዚህ መዳን ቤት ሆነን የተቀጠልንበትና እዛ ፈታ ብለን ያሳለፍንበት ለምንድን ነው አንድ ላይ ጨምረ የራሳችን ጭንቅላታችን የምንነካው? እንዴ መሆን የለበትም። እንዴ አታድርጉ። እንዴ ምን ያለ ወንድማችን እዚህ ሀገር መተን የሰራንበት አይቆጠርም አለ። ልክ ነው። እኔም ደግፋለሁ፣ ደጋፊ ነኝ። አይቆጠርም፣ ልክ ነው፣ አይቆጠርም። እንዴ ለምንድን ነው የሚቆጠረው? አትቁጠሩ። እንዴ እዛ እኮ ፈታ ብለን ቤተሰብ ጋር አሳልፈን የትም የምንፈልገውበት ቦታ ሄደን እንዴ ፈታ ብለን ነው ያሳልፈን። እንደዚህ ደግሞ ስንት እዚህ ሙቀት እንደዚህ ላባችን ጠብ እያደረግን እዚህ ሙቀት ሲመጣ ሙቀት፣ ብርድ ሲመጣ ብርድ እየተፈራረቀብን እድሜያችን እዚህ ስንት ዓመት አሁን እንዴ 2 ዓመት እኔ አሁን 2 ዓመት ሆኖኛል። እንዴ 2 ዓመቴን ታዲያ ልቆጥርበት ነው? አሁን እዛ የነበርኩበት 22 ዓመቴ ነበር። አሁን 23 24 ብዬ አሁን እኔ 4 ዓመት ልለው አልልም እንዴ አልልም እንዴ። ለምንድን ነው የምለው? እኔ አሁን 22 ዓመቴ ነበርኩ። አሁን 2 ዓመቴ ነው። አሁንም ኢትዮጵያ ስገባ ልክ እንደ ወንድማችን እንዳለ ኢትዮጵያ ስንገባ 23 ብዬ ጀምራለሁ። ብዬ ገና ፈታ ብዬ በቃ ቤቴ እንትን ብዬ ካልኩ በኋላ ነው 23 ብዬ የሚጀምረው እንጂ አሁን እዚህ ሀገር መጥቼ እዚህ ከመጣሁ ቆዩ 2 ዓመት ስለሰራሁት እድሜም ደግሞ 24 ዓመቴ ነው ብዬ ሊያወራ ነው እንደ አለለም በጭራሽ። እንደ ለምንድን ነው የምለው? እንደ እናንተም እንዳትሉ ውዶቼ። እኔ ለእናንተ ብዬ ነው። እኔ አሁን ላልልም ብዬ ራሴ ስለማውቀው አልልም። እንዴ እንዳትሉ እንዳትጨምሩ እሺ። አሁን አንዳንዶቹ 5 ዓመት 6 ዓመት የሰሩት አሉ። እዛ ሲመጡ የዛ ሀገራቸውን ያሳለፉ እድሜና የዚህኛው አንድ ላይ ሲጨምሩ በጣም ነው የሚነደዱት። እዛ ፈታ ብሎ ስላሳለፉ እዚህ ነገር